ሻሎም ልጆች እንዴት ናችሁ? እኔ በጣም ድንቅ ነኝ። ሚስቲጂ ይባላለሁ። አሁን የምን ጊዜ ነው? የትምህርት ጊዜ። ልጆችዬ የትምህርት ጊዜ ሲሆን እንደተለመደው ምን ማዘጋጀት አለብን? መጽሐፍ ቅዱሳችንና ማስታወሻ ደብተራችንን። በጣም ጎበዝ ያዘጋጃችሁ ልጆች ጎበዞች። ያላዘጋጃችሁ ግን ቶሎ ቶሎ አዘጋጁ። ትንሽ ደቂቃ ሰጣችኋለሁ፣ ተመልሼ እመጣለሁ። እሺ? እሺ ልጆችዬ ላለፈው አንድ ሳምንት ምን ተምረን ነበረ? እንደ ንስር የሚል አዲስ ትምህርት ጀምረን ነበር አይደለ? ከዛ በዛ ትምህርት ደግሞ የንስር ባህሪ 2 ተመልክተን ነበረ። እስቲ የሚያስታውስ ላለ ልጆችዬ እስቲ አጠገባችሁ ላለው ሰው ንገሩት ምን እንደተማራችሁ። 2 ነጥቦች 2 የንስር ባህሪያቶችን ተመልክተን ነበረ። በጣም ጎበዝ። የመጀመሪያው ባህሪ ምንድነው? ንስር የሞተ ነገር እንደማይመገብ፣ እኛም ደግሞ የሞተ ነገር እኛን የማያሳድገን ነገር መመገብ እንደሌለብን። ሁለተኛ ደግሞ ልጆች ምንድን ነበር? ንስር ከርቀት የማየት አስደናቂ የሆነ ብቃት አላት። ስለዚህ እኛም የምናይ ሰዎች የመንፈሳዊ ዓይናችን የተከፈተ ያየንበት ቦታ መድረስ እንድንችል ግን መጀመሪያ ማየት እንዳለብን፣ ከችግራችን ከሁኔታችን በላይ ደግሞ እግዚአብሔርን ማየት እንዳለብን ተነጋግረን ነበር አይደል ልጆችዬ? በጣም ጎበዝ። እናንተም ታስታውሳላችሁ፣ ጎበዞች ናቸው። ዛሬ ደግሞ የቀረውን የንስር ባህሪ ከኔ ጋር አብረው የሚማሩ 2 ልጆች አሉ። የባለፈው ልጆች ናቸው። ድጋሚ ግን ስማቸውን ያስተዋውቃቸዋል። ስሜ ጆሹዋ ነው። እሺ፣ ስሜ ዩኤል። በጣም ድንቅ ልጆችዬ። የንስር ባህሪያት ባለፈው 2 ተምረናል። ዛሬ ደግሞ 1 ነው የምንማረው። ያ ማለት ግን ንስር 3 ባህሪ ብቻ ነው እንዴ ያላት? አይደለም። ንስር በጣም ብዙ ባህሪያት አላት። ነገር ግን ከናንተ እድሜ ጋር የሚሄድ እናንተን የሚመጥን ነገር እንድትወስዱ 3 ብቻ ነው የመረጥንላችሁ እንጂ ንስር በጣም አስደናቂ ትላልቅ መሪዎች፣ ወታደሮች፣ በጣም ብዙ ሰዎች የሚወስዱ በጣም ብዙ ባህሪያቶች አሏት። እኛ ግን 3ቷን ብቻ ነው የምንማረው። ለዛሬ የምንማረው 3ኛው የንስር ባህሪ 3ኛ በሉና ንስር አተኩሮ የሚመለከት እንስሳ ነው። ንስር አተኩሮ የሚመለከት እንስሳ ነው። ቶሎ ቶሎ ጻፉ እሺ ጎበዞች። ጥረት አድርጉና ልጆችዬ ንስር ከርቀት ያየውን ለማደን ሲጓዝ ደመና፣ ንፋስ እንዲሁም አቧራ ሳያስቆመው ካሰበበት ይደርሳል። እኛም ካየንበት ለመድረስ ትኩረት ሊኖረን የግድ ነው። የሁላችሁ ልጆችዬ ንስር ከርቀት ታያለች። ለምሳሌ ጥንቸል ማደን ከፈለገች ጥንቸሏን ከየት ታያለች? ከርቀት ታያለች። ከዛ ካየች በኋላ በመንገዷ እንግዲህ ንስር በከፍታ ነው የምትኖረው አይደለም? በመንገዷ ላይ ንፋስ ቢኖር፣ ደመና ቢኖር፣ አቧራ ቢኖር ያየችውን ጥንቸል ከማደን ምንም ነገር አያስቆማትም። ቶሎ ብላ በፍጥነት እየሄደች ካቀደችበት ካሰበችበት ከዛ ትደርሳለች ማለት ነው ልጆችዬ። እኛም ታዲያ ልክ እንደ ንስር ከኛ የሚጠበቅ ነገር አለ። ያሰብንበት ቦታ እንድንደርስ፣ ያቀድነው ላይ እንድንደርስ፣ እግዚአብሔር በህይወታችን ያሰበው ነገር ላይ ለመድረስ ትኩረት ያለን ሰዎች መሆን የግድ ነው። እሺ፣ ትኩረት ከሌለን ውጤታማ መሆን አንችልም። ስለዚህ መጽሐፍ ቅዱሳችን ላይ ምሳሌ 4 ከቁጥር 25 ላይ እግዚአብሔርን ቃል እናነባለን። ዓይኖችህ አቅንተው ይዩ፣ ሽፋሽፍቶችም በቀጥታ ይመልከቱ። የእግርህንም መንገድ አቅና፣ አካሄድም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ ይላል። ወደ ቀኝም ወደ ግራም አትበል፣ ቀጥ ብለህ አተኩረህ ተመልከት ይላል። ስለዚህ ልጆችዬ እኛ ውጤታማ ለመሆን አስቀድሜ እንደተናገርኩት አተኩረን የምናይ ወይ በእንግሊዝኛ ፎከስድ መሆን አለብን ማለት ነው። እዛም የምንል ከሆነ ያሰብነውን ነገር ማሳካት አንችልም። ስለዚህ ትኩረት የሚለውን ቃል በዝርዝር ለማየት እንሞክር። ትኩረት ምን ማለት ነው ብላችሁ ጻፉ። ትኩረት ምን ማለት ነው?
ልጆች እየጻፋችሁ ነው አይደለ? ትኩረት ምን ማለት ነው? ትኩረት ማለት ቀጥታ እይታ። የምጽፉ ልጆች ደግሞ ቶሎ ቶሎ ጻፉ እሺ። ትኩረት ማለት ቀጥታ እይታ። ሌላኛው ትርጉሙ ደግሞ በተሰጠን ስራ ላይ መጠመድ። በተሰጠን ስራ ላይ መጠመድ። መጽሐፍ ቅዱስ ላይ ይህንን ከጻፋችሁ በኋላ መጽሐፍ ቅዱሳችን ላይ አንደኛ ቆሮንቶስ 7:24 አንደኛ ቆሮንቶስ 7:24 ላይ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 24 ልጆች እያወጣችኋል አይደለ? አነብላችኋለሁ እሺ። ወንድሞች ሆይ እያንዳንዱ በተጠራበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኑር። በምን ይኑራል? በተጠራበት። ባልተጠራበት ቦታ አይገኝ። ሰው ማተኮር የሚችለው በተጠራበት በዚያ ቦታ ላይ ሲሆን፣ በተሰጠው ስራ ላይ ብቻ ሲገኝ፣ የተሰጠውን ስራ ብቻ ሲሰራ ያን ጊዜ ሰው አተኮረ ማለት እንችላለን። ሌላኛው ደግሞ መጽሐፍ ቅዱሳችን ላይ ፊልጵስዩስ 3:13 ፊልጵስዩስ 3:13 አውጡ ልጆች። ፊልጵስዩስ 3:13 ላይ ፊልጵስዩስ ምዕራፍ 3 ከቁጥር 13 ላይ እንደዚህ ይላል። ወንድሞች ሆይ ጳውሎስ ነው ይሄንን የሚናገረውና ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አለ አንድ ነገር አደርጋለሁ፣ በኋላዬም ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ አለ። ጳውሎስ ምን አለ? አንድ ነገር አደርጋለሁ አለ። ስለዚህ ትኩረት ማድረግ ማለት አንድ ነገር ማድረግ ነው እንጂ ብዙ ነገር ማድረግ ማለት አይደለም። ልክ ጳውሎስ እንግዲህ የምናውቀው አስገራሚ የሆነ የእግዚአብሔር ሰው ነው አይደለም? በጣም ወንጌልን በጣም የሰበከ ድንቅ የእግዚአብሔር ሰው ነው። እሱ ምን አለ? አንድ ነገርን አደርጋለሁ አለ። አንድ ነገርን አደርጋለሁ፣ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ። ስለዚህ እኛን ውጤታማ ለማድረግ በጣም ብዙ ነገር የምንነካካ ብዙ ነገር የምንሰራ መሆን የለብንም። አንድ ነገር ላይ የምናተኩር ሰዎች መሆን ይኖርብናል ማለት ነው። ትኩረትን እንዴት ልናገኝ እንችላለን? አንድ ሰው ይህንን ርዕስ ነው እሺ ልጆችዬ፣ ትኩረት እንዴት ሊኖረን ይችላል? ወይም ደግሞ ትኩረት እንዴት ልናገኝ እንችላለን? ትኩረት እንዴት ልናገኝ እንችላለን? አንደኛ ለምን እንደተፈጠርን በማወቅ። ለምን እንደተፈጠርን በማወቅ። እሺ ለምን እንደተፈጠረ የሚያውቅ ሰው ባይዘዌ ያተኩራል፣ ሀሳቡ አይበታተንበትም። ናዚህ ጋር እንሂድ ሲሉት ወደዚህ አይሄድም፣ ወደዚህ ሲሉት ወደዚህ አይልም። አተኩሮ መስራት ይችላል። ግን እንደዛ ለመሆን ምን መሆን አለበት? የተፈጠረበትን ዓላማ ማወቅ አለበት። ልጆችዬ እግዚአብሔር እኛን ምድር ላይ ከማምጣቱ በፊት እኛ እንድንሰራ ያሰበው ሀሳብ አለ። በእኛ ማድረግ የሚፈልገው ነገር አለ። እኛን ከመፍጠሩ አስቀድሞ ያየው ነገር አለ እግዚአብሔር በእኛ ህይወት ላይ። ስለዚህ እኛ ይህንን ነገር እግዚአብሔር ጋር ጠጋ ብለን እግዚአብሔር ሆይ ለምንድን ነው የፈጠርከኝ? እኔ ለምንድን ነው የተወለድኩት ብለን መጠየቅ አለብን። የተፈጠርንበትን ዓላማ ካወቅን ያን ጊዜ ትኩረት ይኖረናል ማለት ነው። መጽሐፍ ቅዱሳችን ላይ ሉቃስ 4 ከቁጥር 17 ላይ እኔ ያነብላችኋለሁ። ሉቃስ 4 ከቁጥር 17 ላይ እንደዚህ ይላል። የነቢዩንም የኢሳያስን መጽሐፍ ሰጡት፣ ለኢየሱስ ነው። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ይህንን ያለው ኢየሱስ ክርስቶስ በምኩራብ ገብቶ ስለ ራሱ የተነገረው ነገር ነው። ይኸውላችሁ ልጆች ኢየሱስ እግዚአብሔር ለምን ወደ ምድር እንደላከው ለምን እንደመጣ አይደለ? ለምን ስጋ ለብሶ እንደመጣ ያውቅ ነበር። ለምንድን ነው የመጣሁት አለ? ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትንም ነፃ ላወጣ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ አለ። ኢየሱስ ለምን እንደመጣ ያውቃል። ስለዚህ ልጆችዬ ዛሬ ጌታን ጠይቁት። ለምንድን ነው የተፈጠርኩት? እኔ ለምንድን ነው የመጣሁት እዚህ ምድር ላይ? ለምንድን ነው የተወለድኩት? ለምንድን ነው ኢትዮጵያ የተወለድኩት ብላችሁ እግዚአብሔርን የተፈጠራችሁበትን ዓላማ እንዲነግራችሁ ጠይቁት። ያን ጊዜ ትኩረት ያለው ላይፍ፣ ትኩረት ያለውን ህይወት መምራት ትችላላችሁ ማለት ነው። ሁለተኛ ደግሞ ትኩረት እንዲኖረን ከሚረዳን ነገር
ገደብን ማበጀት። ሁለተኛ ትኩረት ያለን ሰዎች እንድንሆን ከሚያደርገን ነገር ሁለተኛው ደግሞ ምንድነው? ገደብን ማበጀት። ገደብን ማበጀት ማለት ምን ማድረግ እንዳለብንና ምን ማድረግ እንደሌለብን ማወቅ። ገደብን ማድረግ እንዳለብንና ምን ማድረግ እንደሌለብን ማወቅ ማለት ነው። እምቢ የምንል ሰዎች መሆን ማለት ነው። ዮሐንስ 6:15 ላይ ዮሐንስ ወንጌል ምዕራፍ 6 ከቁጥር 15 ላይ አንድ ቃል አነብላችኋለሁ። ልጆችዬ ጥቅሱን ጻፉት እሺ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 15 ላይ ላንብብላችሁ። በዚህም ምክንያት ኢየሱስ ያነግሡት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። ኢየሱስ እንግዲህ እዚህ ቦታ ላይ የተራቡ ብዙ ሰዎችን ካበላ በኋላ ነው እንግዲህ ሰዎቹ ሲያዩት ኢየሱስን እናንግሰው፣ ንጉስ እናድርገው አሉ። ምክንያቱም ሁሌ ያበላላ ያጠጣላ፣ ለዛ ደስ ብሏቸው ንጉስ ሊያደርጉት ፈለጉ። ኢየሱስ ግን የእስራኤል ንጉስ ለመሆን አልመጣም፣ ምድሪቱን ለማስተዳደር አይደለም የመጣው። ኢየሱስ የመጣው ቅድም እንደነገርኳችሁ የተጨነቁትን ነፃ ለማውጣት ለመፈወስ አይደለ? ቅድም ነግራችሁ ትዝ ይላችኋል አይደለ? እግዚአብሔር ቃል የተታሰሩት መፈታትን፣ ለዕውሮች ማየትን፣ የተጠቁትን ነፃ ያወጣ ዘንድ ነው ኢየሱስ የመጣው። እዚህ ጋር ግን ሰዎቹ መጡና እናንግስህ፣ ንጉስ እናድርግህ አሉት። ንጉስ መሆን እኮ ደስ ይላል። በዛ ሰዓት እኮ እርግጠኛ ነኝ የሆነ ሰው ንጉስ እናድርግህ ቢሉት ታድዬ ነበር የሚለው። ግን እዚህ ጋር ኢየሱስ ለምን እንደመጣ ያውቅ ስለነበረ እንዳያገኙት ራሱን ከነሱ ዞር አደረገ። ለምን ያውቃላ ለምን እንደመጣ። ስለዚህ የመጀመሪያው ምን አልኳችሁ? የተፈጠርንበትን ዓላማ ማወቅ ትኩረት እንዲኖረን ያደርጋል። ሁለተኛ ደግሞ ገደብ ማበጀት። ኑ እዚህ ጋር ነይ እዛ ጋር ስንባል እሺ ብለን አለመሄድ። እሺ ለራሳችን ገደብ ማበጀት። እምቢ የምንለው ነገር ለምሳሌ እናንተ ማጥናት እያለባችሁ ጓደኛችሁ ኑ ነይ ሲላችሁ እሺ ብላችሁ ጥናታችሁን ጥላችሁ ሐሳባችሁን በትናችሁ ከሄዳችሁ ምን ይፈጠራል? ትኩረት ያላችሁ ሰዎች አትሆኑም። ካሰባችሁበት ደግሞ መድረስ አትችሉም። ስለዚህ ልጆችዬ ልክ ኢየሱስ እምቢ እንዳለ ራሱን ለንግስና እምቢ ብሎ እንደሸሸ እግዚአብሔር ከሰጠው ሐሳብ ሊያጎድሉት እንደመጡ አውቆ ከነሱ እንደሸሸው እናንተ ትኩረታችሁ እንዲሰበሰብ ሐሳባችሁ እግዚአብሔር በሰጣችሁ ነገር ላይ እንዲብል እምቢ የምትሉ ገደብ የምታበጁ ሰዎች መሆን አለባችሁ ማለት ነው። ሶስተኛው ደግሞ በጽናት ትኩረትን ማግኘት እንችላለን። በጽናት በጣም ቀላል ናት አይደለም? በጽናት 3-4 ፊደል ጥረት አድርጉና ለውጤት የምንቸኩል ሰዎች መሆን የለብንም። እግዚአብሔር ያየልን ቦታ እስክንደርስ የያዝነውን ነገር በትጋት መፈጸም አለብን። ያዕቆብ 5:7 ላይ እኔ ያነብላችኋለሁ ልጆችዬ። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬ የፊተኛውን እና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል ይላል። ይህንን ሲናገር አያችሁ፣ ገበሬ በሀገራችንም እንደምናውቀው ዛሬ ይዘራል አይደለ? ከዘራ በኋላ ነገ በንጋታው ስንዴ ወይም የዘራው ገብስ ከሆነ ገብስ አይጠብቅም አይደለ? ይጠብቃል። መቼ? 1 ወር ሊጠብቅ፣ 2 ወር፣ 3 ወር፣ 4 ወር፣ 6 ወር ድረስ ሊጠብቅ ይችላል እንጂ በአንዴ ለምን ስንዴ አልበቀለም፣ በአንዴ ገብስ ለምን አልበቀለም አይልም። ይሄ ምንድነው? መጽናት አለበት። ከዘራ በኋላ መጽናት አለ። ልክ እንደዛ ሁሉ እኛም እንደ ገበሬ ያገኘነው የምንደርስበት ወይም ደግሞ ልንሆን የምናስበው ነገር ላይ እስከምንደርስ ድረስ መጽናት አለብን። ለምን ቶሎ አልሆንኩም፣ ለምን ቶሎ አልደረስኩም፣ ለምን ቶሎ አላገኘውም ብለን የምናዝን ሰዎች መሆን የለብንም ማለት ነው ልጆችዬ። ያኔ
ምንጸና ከሆነ ትኩረት ይኖረናል ማለት ነው። አራተኛ በሉና ጻፉልኝ። ራሳችንን ከሌሎች ጋር ማወዳደር ማቆም። ራሳችንን ከሌሎች ጋር ማወዳደር ማቆም። ጥረት አድርጉና ሌሎችን የምናደንቅ እንጂ ራሳችንን ከሌሎች ጋር የምናወዳደር መሆን የለብንም። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 12። ልጆችዬ እኛ በሰዎች ስኬት ለምሳሌ ጓደኞቻችን፣ ዘመዶቻችን ኤኒዌር ያለ ሰው ላይ ሲሳካለት ትልቅ ደረጃ ሲደርስ ሲሸለም ደስተኛ መሆን አለብን። እኛን ከነሱ ጋር ማወዳደር ማቆም አለብን። ለምን መሰላችሁ? እኛ ከነሱ ጋር ማወዳደር ስንጀምር ልክ እነሱ ሲሳካላቸው ሲያሸንፉ እንደነግጣለን። ከደነገጥን ደግሞ እንደሚገባን መስራት አንችልም። ስለዚህ ሁል ጊዜ ምን መሆን አለብን? ሰዎች ሲሳካላቸው የምናደንቅ፣ በእነሱ ስኬት በእነሱ አሸናፊነት ምንደሰት መሆን አለብን። ከዛ ደግሞ እኛን ከነሱ ጋር ማወዳደር ሳይሆን እኛን ከራሳችን ጋር መድረስ ከሚገባን ጋር የምናወዳደር ሰው መሆን አለብን። ያን ጊዜ ትኩረታችን ይሰበሰባል ማለት ነው። አለበለዚያ ግን እንትና እኮ እንደዚህ ሆነች ሲባል ወይኔ ጉዴ እኔ መች ነው መሆነው ምናምን እያላችሁ ትደነግጣላችሁ። ካሰባችሁበትም መድረስ አትችሉም ማለት ነው። እሺ ሌላኛው ደግሞ ነጥብ፣ ሌላኛው እንድናተኩር ከሚረዳን ነገር አንደኛው እግዚአብሔር በእኛ ውስጥ ያስቀመጠውን ነገር ትልቅ እንደሆነ መረዳት። እግዚአብሔር በእኛ ውስጥ ያስቀመጠው ነገር ትልቅ እንደሆነ መረዳት። ጥረት አድርጉና እኛ ተራ ሰዎች አይደለንም። መጽሐፍ ቅዱሳችን ላይ ኤፌሶን ምዕራፍ 2 ከቁጥር 10 ላይ እንደዚህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አያችሁ ልጆች፣ እኛ እግዚአብሔር ወደ ምድር ዝም ብሎ አላመጣንም። ተራ ሰዎች አይደለንም። እሺ ምናልባት ጓደኞቻችሁ፣ ቤተሰቦቻችሁ ተሳስተው ወይም ደግሞ መንገድ ላይ ያገኛችሁ ሰዎች አንቺ ተራ ሰው ማትረቢ ብላችሁ ሊሆን ይችላል። ግን ልጆች ያለ ምክንያት ያለ እግዚአብሔር ሐሳብ ወደ ምድር አልመጣችሁም። እግዚአብሔር በእናንተ ውስጥ ትልቅ ሐሳብ አለው። በእናንተ መስራት የሚፈልገው፣ በእናንተ ማሳካት የሚፈልገው ትልቅ ነገር አለ ልጆችዬ። ስለዚህ ይህንን የምትረዱ ከሆነ ዋጋ እንዳላችሁ እግዚአብሔር በእናንተ መልካም ስራ ለማድረግ እንደወደደ ከገባችሁ ያን ጊዜ ትኩረታችሁ መሰብሰብ ይችላል ማለት ነው። በምንም አይነት ነገር አትደነግጡም። በሰው ንግግር ወደኋላ አትሉም፣ አትፈሩም፣ አይደብራችሁም ማለት ነው። ሌላኛው የመጨረሻው ትኩረት እንዲኖረን የሚያደርገን ነገር ራሳችን ላይ ማተኮር። ስድስተኛ እና የመጨረሻው ራሳችን ላይ ማተኮር። ጥረት አድርጉና ራሳችን ላይ ማተኮር ማለት ልነግራችሁ ነው፣ ስለ ራሳችን ጉዳይ ብቻ ማሰብ። ስለ ራሳችን ጉዳይ ብቻ ማሰብ። መጽሐፍ ቅዱስ ላይ እንደዚህ ይላል፣ ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል አለ። አያችሁ ልጆችዬ፣ ስራ ከቶ ሳይሰሩ በሰው ነገር እየገቡ። እነዚህ ሰዎች ምን አይነት ሰዎች ናቸው? የራሳቸው ጉዳይ ብቻ አይደለም ግድ የሚላቸው፣ የሚስስ ኤ፣ የሚስ ቢ፣ የሚስ ሲ ጉዳይ ያሳስባቸዋል። እንደዚህ አይነት ሰዎች ትኩረት አይኖራቸው። ልጆችዬ እናንተ ትኩረት እንዲኖራችሁ ካሰባችሁበት እንድትደርሱ ግዴታ ምን አይነት ሰው መሆን አለባችሁ? እራሳችሁ ላይ የምታተኩሩ፣ እራሳችሁን ብቻ የምትመለከቱ፣ ስለሌሎች ሰዎች ግድ የማይላችሁ ማለት ለሌሎች የማታዝኑ ማለት ሳይሆን ለሌሎች ሰዎች ጉዳይ የምታስቡ የምታሰላስሉ መሆን የለባችሁም። እናንተንና እናንተን ብቻ የምታስቡ እናንተ ላይ የምታተኩሩ ልጆች መሆን አለባችሁ። ልጆችዬ ስለ ትኩረት የተማርንበት ዋነኛ ምክንያት ምን መሰላችሁ? ንስር እንዳልኳችሁ ጥንቸል መብላት ከፈለገች ከሩቅ አይታ ያንን ጥንቸል አድና ለመብላት ግዴታ ምን አለባት? ማተኮር አለባት።
በመንገዷ ግን ምን ይገጥማታል? አየር ላይ ብዙ ነገር አለ አይደለ? አዋራ አለ፣ ደመና ሊኖር ይችላል፣ ከባድ ንፋስ ሊኖር ይችላል፣ ዝናብ ሊኖር ይችላል። ግን እነዚህ ሁሉ እያሉ ሳያስቆሟት እዛ ቦታ ላይ መድረስ ትችላለች። ስለዚህ እኛ የምናተኩር ሰዎች ከሆነን እግዚአብሔር ካሰበልን ቦታ መድረስ እንችላለን ማለት ነው። ልጆችዬ ያለፈው ሳምንትና የዛሬው ቀን ላይ የንስር አስደናቂ ባህሪያቶችን ተመልክተን ነበረ። የመጀመሪያው ምንድን ነበረ? ንስር የሞተ ነገር አይመገብም። ንስር የሞተ ነገር እንደማይመገብ። ሁለተኛ ንስር አስደናቂ የእይታ ባህሪ ያለው። ሶስተኛው ደግሞ ንስር ማተኮር ይችላል። ንስር አተኩሮ የሚያይ ወፍ ነው እና ከነዚህ ባህሪያቶች እኛ አንደኛ ህያው የሆነ እግዚአብሔር ቃል መመገብ እንዳለብን፣ ከዛ ደግሞ ትኩረታችን እግዚአብሔር ላይ መሆንና እግዚአብሔር ያየልን ቦታ ላይ ማየት፣ ሶስተኛ ደግሞ አተኩሮ ማየት ፎከስ መሆን ማለት ነው። ልጆችዬ ለዛሬ ትምህርታችን ይሄን ይመስላል። በቀጣይ ሳምንት ደግሞ በቀሩት ክፍል እንገናኛለን። ቻው።